ፌስታል የተከለከለው ሀገራችንና ከተማችንን ውብ ለማድረግ ነው ተባለ። ዛሬ አዲስ አበባን አስጎበኛችኋለሁ። አብራችሁ የቆዩ ቭሎግ ነው ይዤላችሁ የመጣሁት ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዴት ናችሁ? ዛሬም በቭሎግ መጥቼላችኋለሁ ማለት ነው። ዛሬ እንግዲህ ቭሎጌን የጀመርኩት በጧቱ ነው ማለት ነው። ለልጄ ወተት አፍልቼ ልሰጠው ስል ፍሪጅ ከፍቶ አይ ማሚ አልፈልግም ጁስ እያለ በለውዝ ቅቤ ጁስ አስለምጄው ነበረ። እሱን ሰራውለት ማለት ነው። በነገራችን ላይ መወፈር የምትፈልጉ ካላችሁ ይህንን ጁስ ሞክሩት፣ በጣም አሪፍ ነው። አንድ ማንኪያ የለውዝ ቅቤ፣ ከዛ ቴምር 3-4 ፍሬ ሙዝ፣ ወተት አርጌ ፈጨውለት ማለት ነው። ወተቱ ፍሪጅ ስለነበረ ቀዝቃዛ ስለነበር ትንሽ ሞቅ አደረኩት ማለት ነው። ከዛ በቃ መፍጨት ነው። ምንም ስኳር ማድረግ ምናምን አይጠበቅባችሁ፣ ምክንያቱም ቴምሩም ጣፋጭ ነው፣ እንደገና ደግሞ ሙዙም ራሱ ጣፋጭ ነው። ብቻ እንደዚህ አርጌ ሰጠሁት ማለት ነው። ከዛ እሱን ከጨረስኩ በኋላ ወደ ቁርስ ማዘጋጀት ነው የሚሄደው ማለት ነው። ከዛ ዛሬ ደግሞ የሚሄድበት ቦታ ስላለ አዲስ አበባ እንዴት ተቀየረች ደግሞ የማሳያችሁ ይሆናል ማለት ነው። አብራችሁኝ ተከታተሉኝ ማለት ነው። በጣም ውብ ሆናለች ማለት ነው። እንግዲህ ያው ፌስታልም ምንም የተከለከለው በደንብ ከተማችን ውብ እንድትሆን በማሰብ ነው ማለት ነው። ከዛ ይሄንን ፈጨሁኝ። ከዛ ቁርስ ደግሞ ስሰራ አላሳየዋችሁም፣ ሳቀርቡ ግን አሳያችኋለሁ ማለት ነው። እዚህ ጋር ደግሞ ማንጎ ነበር። ከዛ ማንጎ ምናምን ያሉትን ፍሩቶች በእንደዚህ መልኩ አቀራረብኩ ማለት ነው። ከዛ ያው ቁርስ ደግሞ የተለመደ ነው እኛ ቤት ብዙ ቁርስ ነው፣ የተለያየ ነገር ብዙ አይመጣልኝም። የቁርስ ምን ልስራ እያልኩኝ የምጨነቅበት ነገር ቢኖር ቁርስ ነው። በቃ እንቁላል ፍርፍር፣ ፉል፣ ከዛ በቃ የሆነ ነገር ትንሽ ናቸው፣ በጣት የሚቆጠሩ ናቸው ማለት ነው። ከዛ እዚህ አቮካዶ ነበር። ሙዝ ደግሞ እኔ አልበላም፣ ቅድም በልቻለሁኝ። ከዛ ይሄኛው ደግሞ እንትን ነው፣ ምንድን ነው የሚባለው ሰሙ ጠፋብኝ። ብቻ እሱን አቀራረብኩኝ ማለት ነው። ከዛ ውሃዬን ምንን አድርጌ ስፍራ ላይ አቀራረብኩ ማለት ነው። ቁርስ ደግሞ እንቁላል ቀቅዬ ነበረ። እንቁላል ላጥኩኝ። ከላጥኩ በኋላ ያው አጠብኩት ማለት ነው። ከዛ ካጠብኩ በኋላ ቁርሴን ወደ ማቅረብ ነው የሄድኩት ማለት ነው። እናንተ ቁርስ ምንድነው ደስ የሚላችሁ? ቁርስ ብትበሉ ማለት ነው። እና አረብ ሀገር ያላችሁቶች ደግሞ ቁርስ ሳትበሉ ስራ እንዳትጀምሩ እሺ። ከዛ በዚህ መልኩ ቁርሴን አቀረብኩኝ እና አቀራረቡን ደግሞ ላሳያችሁ። ዋው ሲያምር ማሻአላ። ከዛ በዚህ መልኩ ቁርሳችንን በልተን ቀጥታ ሳሎኔን አጸዳድቼ ምናምን የሚሄድበት አለ ስላልኳችሁ ለባብሰን ነው የምንሄደው ማለት ነው። በቃ እዚህ ጋር በቃ በልተን ከጨረስን በኋላ ምናምን ነገር አነሳሳሁኝ ማለት ነው። ወረያንም እየተጫወተ ነበረ። ከዛ ሳሎኔን አጸዳድቼ ደግሞ ስንሄድ ማሳያችሁ ይሆናል። አብራችሁ ቆዩ፣ ተከታተሉ።
ውዶቼ እንደዚህ ረያን ጋር እየተሟዘዝን እሱም እኔ የምሰራውን ነገር እያበላሸብኝ ተው እያልኩኝ ከእሱ ጋር እየተጨቃጨኩኝ ጽዳቴን አጸዳው፣ ሳሎንም ማለት ነው። ሳሎን፣ መኝታ ቤት በቃ ስራዬን ጨረስርስ አድርጌ ነው የምወጣው ማለት ነው። ምክንያቱም ቤት ስትመጡ ያው እናንተ ነው የሚጠብቃችሁ ማለት ነው። ሰራርታችሁ ከሄዳችሁ ልክ ድክም ብሏችሁ ስትመጡ ቤታችሁ ፏ ብሎ ሲጠብቃችሁ ደስ ይላል ማለት ነው። በዚህ መልኩ የትረያን ጋር እንትን እያልኩት ደግሞ የሆነ ነገር አትንካ ካልኩት ይብስበታል። በቃ ተውት አደርገዋለሁ። አሁን ስተው ወደ መጫወቻ ሄደ። ከዛ ደግሞ ተው ምናምን ስለው በቃ ትኩረት ይፈልጋል እኔ ጋር ማለት ነው። የሆነ እኔ እንዳወራው በቃ እኔ በቃ እንድጨቃጨቀው ደስ ይለዋል ሳስበው ማለት ነው። ብቻ ያው ልጆች ትኩረት ይፈልጉ የለ። በዚህ መልኩ ቤቴን አጸዳድቼ ጨረስኩኝ ማለት ነው። ከዛ መንገዳችንን ቀጠልን። ረያንን አስቀድሜ እንደዚህ የሮጠ ምናምን ሌሉ ሰዎች ኧረ እናትህን እጇን ያዝ እያሉት ሁሉ አልሰማም ብሎ ከዛ በዚህ መልኩ ሄድን። ከዛ ደግሞ ታክሲ ውስጥ ገባን ማለት ነው። ከዛ እዩት አዲስ አበባ አታምርም? ይሄ ውጭ ሀገር አይመስልም ትላላችሁ። ነገር ግን አዲስ አበባ ነው ማለት ነው። ያውም የሚያምር ቦታው አልመጣልኝም። የሆነ ሰዓት ትዝ አለኝና ነው መቅረጽ የጀመርኩት ማለት ነው። ጋቢና በሆን ደግሞ አስባችሁታል በደንብ ቀርጽላችሁ ነበረ። ብቻ ይህንን ይመስላል ማለት ነው። በጣም አሪፍ ነበረ። እንግዲህ ውዶቼ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል፣ ያዝናናል ብዬ ያሰብኩትን ቪዲዮ ይዤ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ። አዲስ አበባን ግን ትንሽ ጎብኛት እሺ።